እንዴት ያለ ካላችሁ ቡፋሎውን እየተከተልን አብረን እንጓዛለን። ሻምበሉ ዋና አብራሪውን አስጠርተው የምንጓዘው ወደ ብላቴ ነው። ከዚያ በኋላ ያለውን መዳረሻ ቦታ እሳቸው ስለሚነግሯችሁ ወደ ስፍራው ታመራላችሁ ሲሉ አሳወቁ። አብራሪው ከበረራ ቁጥጥር ኃላፊ የተሰጣቸው ትዕዛዝ ከአዲስ አበባ ብላቴ፣ ከዚያም ከብላቴ አዲሱ የበረራ ዕቅድ ደግሞ የተነገረ። ሻምበሉ በጥድፊያ በመጡበት መኪና ውስጥ ገቡና ተፈተነኩ። ወደ ብላቴ ሲቃረቡ ከከፍታ ማቆልቆል ጀመሩ። በዚህ ጊዜ አስተናጋጁ ወደ ካፒቴኑ ቀርቦ ኮሎኔል ይፈልጉታል አለ። እሳቸውም ወዲያው ትዕዛዝ ለመቀበል ተዘጋጁ። ዋናው ካፒቴን ለረዳቱ እየተቃረብን ስለሆነ ወደ ታች ወረድ ብለው ወደ መንገደኞች ክፍል ገቡ። ረዳት አብራሪው እንደታዘዘው ወደ ታች መሄድ ጀመረ። መሬት ላይ ብዛት ያለው ሰው ይታያል። ብላቴ ያሉ ሰልጣኞች ሲሆኑ እንግዳውን ለመቀበል በሰልፍ እየጠበቁ ነው። ረዳቱ ማረፊያ ለማግኘት እያማተረ ሳለ ካፒቴኑ ገብተው አትውረድ አሉት። ደነገጠ። መድረሱ ነገራቸው። እርሳቸው ግን ችግር አለ አትውረድ አሉት። ቀና ብሎ አያቸው። በረራው ተቀይሯል ብለው መልስ ሰጡ። የበረራው ቦታ ወደ ሌላ ቦታ ሆኗል እያሉ ጠጋሉ። አስመራም ሰምቻለሁ የሚል መልስ ሰጣቸው። አስመራ አይደለም ወደ ኬንያ እንዲገባ ይታዘናል የሚል መልስ ሲሰማ ማን ያዘዘው ብሎ ጠየቃቸው። ፕሬዝዳንቱ ትዕዛዝ መስጠታቸውን ነገሩት። ካርታ እንደሌለ ነገራቸው። እሳቸው ብናገርም አልተቀበሉም። ድንገተኛ ስብሰባ ስላለ ወደዚያ መሄድ አለብን ብለዋል ብሎ ነገሩ። ካፒቴኑ ከጅምሩ በጥርጣሬ ላይ ናቸው። አሁን እውነታው በመጠኑ እየተገለጸላቸው ነው። ፊታቸው እንደተለዋወጠ በረራ ክፍል ገቡ። ኬንያ ለመብረር እንዳልተዘጋጁ ካርታ አልባ መሆናቸውን ሲናገሩ መኮንን የኢትዮጵያን ካርታ እንደ መዳፍ አታውቃትም፣ በሩዶልፍ ሐይቅ በኩል መግባት ትችላለህ ተባሉ። ፕሬዝዳንቱ ኬንያ መሄዳቸው ከታወቀ ለዓለም አቀፍ በረራ የሚበጁ አውሮፕላኖችን ይጠቀሙ። እየወረደ የነበረውን አውሮፕላን የከፍታ ጉዞ